የለበትም በኢየሱስ። ሰው በዘመዱ አያፍርም፣ በጓደኛው በትምህርት ደረጃው አያፍርም። በኢየሱስ ከምንም ነገር ጋር ላነጻጽረው አልችልም። ኢየሱስ አንደኛ አይደለም። ለአይነት ራሱ አንድ ነው ያለው። ብቸኛ ብቸኛ። የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ፣ ይቅር ባይ፣ መሐሪ ነው። ይህንን የቆሸሸ ጨርቅ ይቀይረው። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ። ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ። ልጄ ነው፣ ከፍዬበታል። በምንም አጋጣሚ ውስጥ ኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው ወዳጆቼ። በእውነት ሞኝ ነበር ልጇን አያስተውል። ብዙ ብር ይዞ ሚኖር መስሎታል። የአባት ፍቅር ነው የሚያው። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኑ አባቱ የከዳ የማይቀየር እግዚአብሔር። ሰው ሲከበው ግርግር ሲፈጠር ያለ አንተ ማን አለ ምናምን ሲሉት ውሸት። የአባት ፊት ብቻ ነው የማይቀየር። በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ፣ ሞት ነው ያለው። የአባት ልብ አልተቀየረም። የእግዚአብሔር ልጆች እንደተዘረጉ ናቸው። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ኢየሱስ ብቻ ነው ስለኔ የሚማልደው። ሟች ለኔ ሊማልድልኝ አይችልም። ሁል ጊዜ አይኖርማ። እኔ ዘላለማዊ ማላጅ አግኝቻለሁ። ስለዚህ ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ። ምንም የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሳምባዲ ኦፒኒየን ቢሆን ላወራው አልችልም። ይሄ ቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለኔ እየማለደ በሕይወት ለዘላለም ይኖራል። በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለት መሰለህ? በሌላ በኩል የሚመክራል። በመስኮት የሚመጣ ሌባ ነው የሚል አንብባችኋል። ዮሐንስ 10 ላይ በሩ እኔ ነኝ አለ እና ሞካሪ አለ፣ መስኮት የሚፈለፍል። የቤቱ ባለቤት ማዘለ አብ ነው፣ በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። የማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱስ ሆኗል፣ አደረገው። በጣም ብዙ ጊዜ በጣም አስቸጋሪው ነገር ክርስትና ላይ ቀጥ ብሎ መሄድ ነው። በጣም አስቸጋሪው ነገር እልህ የሚያስጨርሰንም ነገር እሱ ወዳጆች። እመለሳለሁ ካልን 2000 ዓመት ነው። በጣም ረጅሙን መጣ። በጣም ትንሽ ነው የቀረው እንጨርስ። አሜን ነው። ለምን በምድረ በዳ ወድቀው ቀሩ የሚል ጥቅስ ለምን እናነባለን? የአባቶቻቸውን ምድር ወረሱ የሚለው ለምን አታነቡ? ማን የወረሰው? ኢያሱና ካሌብ። ምን አይነት ነበሩ? እግዚአብሔር የሚፈልጋቸው አይነት ሰዎች ነበሩ። በጽናት ብለው ይከተሉት ነበር። በጌታ አምናችሁ በእግዚአብሔር ቤት ውስጥ የምትኖሩ ደግሞ ቅዱሳን ሕይወታችሁን ጠብቁ። ዳግም መመለሱን ጥንቅቅ ብለን ነው መጠበቅ ያለብን። ተዘጋጅተን ነው መጠበቅ ያለብን። እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ ይሄ ሰማይና ምድር ተጠቅልሎ ያልፋል። ይሄ የተሸከምነው ሥጋም አርጅቶ ይወድቃል። ፍጥረት ሁሉ ማጠቃለያውና መዝጊያው ደርሷል። ፀሐይዋ በጣም እየጠለቀች ነው፣ ልትገባ ነው። በሙሉ ነገሮች ወደ መጨረሻ እንደሚወስዱ ምልክት እየሰጡ እየተናገሩ ነው። ሌላ ሀገር አለ እግዚአብሔር ያዘጋጀው። ይህንን ምድር እግዚአብሔር ለዘላለም አላዘጋጀውም። ሌላ አዘጋጅቷል ለዘላለም የምንኖርበት። ስለዚህ ምናልባት በዚህ ምድር ላይ ብቻ ተስፋ የምታደርጉ ሰዎች ከሆናችሁ በእውነት ተስፋ የለም። ተስፋ ያለው በእግዚአብሔር ላይ ነው። ተስፋችን ለዘላለም በዚህ በክርስቶስ ኢየሱስ በኩል ዞር እንድትሉ ወደዚህ ዘላለማዊ መንግሥት ይኸው በክርስቶስ ኢየሱስ በማመን እንድትገቡ ጥሪ ላደርግላችሁ እወዳለሁ። አትገናኙ። የተለያየነን። አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ስንዴና እንክርዳድ የሚለዩ በማንነት ወዳጆቼ፣ እንጨክን። ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። ዓለም መቼም ሕይወት ሰጥታታቅ። ሕይወት ስትነጥቅ ነው የሚታወቀው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ሕይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖረው ይችላል። ዘላለማዊ ሐዘን ነው ያለው ዓለም ላይ። እውነተኛ
ንጹህ የሆነ ጄኒውን የሆነ እረፍትም ሰላምም ሕይወትም ያለው እግዚአብሔር ጋር ብቻ ነው። ዓለም ሄደ ከተባለ ሰው እኮ ሲመጣ ምን አይነት ሕይወት ነው ዓለም ያለው? ኢየሱስን የመሰለ የትም አናገኝ። ጉያው ስር ከጌታ ጋር መኖር አይደለም መሞት ያዋጣል። ኢየሱስ ላይ መሞት ቢገለን ያዋጣናል። መኖር የማይገባን እንደ ሰጠን ስሙ ለዘላለም የተመሰገነ ይሁን። ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካው ነው። ስትነካው አዲስ ኃጢአተኛ ያስታውቃል። አዲስ ኃጢአተኛ ያስታውቃል። ማረኝ 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 ማረኝ። ሲደግምስ ምረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? ዩ ሃቭ ቱ ቢ ሲሪየስ። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ሕይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ሰማይ የሚያድነውን አገኘ ለምን ትባላለህ? ለምን ለሽልማት አትቀርብም? የእግዚአብሔርን ቃል ስሰማ፣ ሕጉን ስሰማ፣ በምኵራብም ይሁን በቤተ ክርስቲያን ሳዳምጥ በጣም በእግዚአብሔር ሕግ ደስ ይለኛል። በቃ ከዛሬ ጀምሮ ይሄን ነው የምኖረው ብዬ ስወጣ ግን ከአእምሮዬ ሕግ ጋር የሚጣላ በሰውነቴ ውስጥ ያለ ሌላ ደግሞ የኃጢአት ሕግ አለ አለ እና የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። በጣም ዲፎልት ነው ኃጢአት ላይ ያለ ፕሮሰስ አድርጌው አይደለም ላድርገው አላድርገው ብዬ ሳይሆን እያረኩ ነው የምነቃው አለ። ራሴን የማገኘው የማልፈልገውን ሳደርግ ነው። እኔ ምንኛ ጎስቋላ ነኝ አለ። እኔ ሰውየውን በስዕላዊ መንገድ ዝም ብዬ አየዋለሁ። ማምለጥ ፈልጎ አይ እዚህ ላይ ቢሆን ስራቱ ገንጥሎ ይጦላል። ሰውነቴ ውስጥ ነው አለ። በምን ላውጣው አለ። ማን ያውጣኝ? ልክ እንዳልሆነ ባሪያ እያደረገኝ እንደሆነ ገብቶኛል። እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። ኃጢአት ዕድሜ ታላቅህ ነው፣ አትችለውም። ኃጢአት አልሰራም ብለህ አትችለውም። ነፃ ውጪ ያስፈልጋል። የሞት ሕግ ይለዋል። ነፃ የሚያወጣ የሕይወት ሕግ ነው። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣው። ከኃጢአት ነፃ መውጣት አቅቶኛል። እንዴት አድርጌ ላምልጥ? ጥሌ ወጣው ስል ይዘኛል። ወጣው ስል ይዘኛል። አቋ አልወጣድማ። መንፈስ ካወጣ ፈልጌ ካልተመለስኩ በቀር ባሪያ አልሆንም። ከእግዚአብሔር የተወለደ ኃጢአትን እና እየሰማነው የመጀመሪያ ቀን ደንግጠን አሁንስ ከመልመዳችን ብዛት ምንም እየመሰለን አይደለም። አንዳንድ ነገር እውነት ሳይሆን አይቀርም ወደ ማለት ሰው ደርሷል። መንፈሳዊ ዓለም ላይ በጣም ወፈር ያለ የኔ አይነት ድምፅና እየተገጣጠመ ቃል አይገዛም። መንፈሳዊ ዓለም ላይ በጽድቅ መኖር ነው የሚያሸንፈው። አባቶቻችን ድል ያደረጉት በጽድቅ ገዝተው ነው። በጽድቅ ነው የኖሩት። ራይቸስ ናቸው። ኢንፍሉዌንሳቸው ይሄው ሺህ ዓመት እግዚአብሔር ከነሱ ሕይወት ቅዱስ መጽሐፍ ቀድቶ ሲጽፍ አልፈራም። በጽድቅ ነው የኖሩት። ቤተ ክርስቲያንን ኃይል አልባ የሚያደርጋት ኃጢአት። መንበርከክ ያቅትሃል። መጸለይ አትችልም። መንፈሳዊ ነገር ይደክምብሃል። የቅዱሳን ንብረት አትፈልግም፣ ይሰለቻል። ወደ ሌላ ነገር ነው ልብ የሚሄድብህ። ኃጢአት ምን ያክል ሲሪየስ እንደሆነ የምታዩት እግዚአብሔርን የጠየቀው ልጁን ነው። እግዚአብሔር ምንም አይነት ጠላት ለመጣል መጥቶ አያውቅም። እግዚአብሔር ጠላት ለመጣል መልአክ ነው የሚልከው። እግዚአብሔር የወረደው ለድነት ነው። አምላክ ሰው የሆነው ሳልቬሽን ጋር ነው። እኔን ነፃ ለማውጣት ነው እግዚአብሔር ከሰማይ የወረደው። በክርስቶስ ካለማመን ጀምሮ በድርጊት የሚደረጉ ብዙ ኃጢአቶች አሉ። ስለዚህ እነዚህን ነገሮች ቶታሊ ነፃ ወጥተናል። እግዚአብሔር የሕይወት መንፈስ ሰጥቶናል። እንዳትመለሱ ቀላል ነው እንዳትሉ፣ ነገ ንስሐ እገባለሁ አትበሉ፣ በኋላ እመለሳ አትበሉ። ጥፋት እንደሆነ እያወቃችሁ አትራመዱበት። እንደ ክርስቲያን እኮ ኃጢአት ነው ኃጢአት አይደለም ጋር አይደለም እኮ የምናወራው። አሁን እግዚአብሔርን ከመበደል አልፎ አይጠቅመኝም ጋር መጣ። ይህንን ጳውሎስ ያደረገው በብቃቱ በጉልበቱ በምናምን አይደለም። መንፈስ ቅዱስ በሱ ውስጥ አድሯል። ራሱን ለመንፈስ ቅዱስ አሳልፎ ሰጠ። ይሄውን አለው። በእውነት ነው የምላችሁ በሚቀጥለው ዘመናችሁ ላይ የትኛውም የእድሜያችሁ ክፍል ላይ መጸጸት የለባችሁ። ወይኔ ማለት የለባችሁ። ዛሬ ወስኑ። ያስደንቀኛል፣ እኔን አስመልጦኛል።